ተናገረው እና ምን አለ ይወቅስና ሄዶ ምን ይላል መሰላችሁ? በጎችን ለዳዊት ተሰጣቸዋለሁ በደንብ ለሚጠብቃቸው መልካም እረኛ ነኝ ብሎ እንዳለ ከዚህ በፊት የነበሩት ሌቦች ናቸው አለ። የዮሐንስ ወንጌል ምዕራፍ 10 ቁጥር 1 ጀምሮ ስትመለከቱ ከዚህ ቀደም የነበሩት ሌቦች ናቸው። ሌባ ደግሞ ሊቀማ ነው እንጂ የሚመጣው ሊጠብቅ አይደለም። እኔ የበጎች በር ነኝ አለ። በበሩ የሚገባ ድምፄን ይሰሙኛል፣ እኔም ስማቸውን እጠራቸዋለሁ። ገብረ ማርያም፣ ወልደ ማርያም፣ ገብረ ኢየሱስ እያልኩ ይከተሉኛል አለ። ከዚያ በኋላ ዞር ይልና ደግሞ የፍየሎቹንና የበጎቹን አውራዎች ወቅሳቸዋል። እናንተ አውራዎች አለ ለምንድን ነው ውሃውን የምታደፈርሱት? በጎች እንዳይጠጡ። አንዳንድ ጊዜ በግ አውራና አውራ ይገጥማል አይደል? አውራና አውራ ሲገጥም ምን ይሆናል? ሳሩ ይበላሻል፣ ውሃው ከሆነ ይደፈርሳል። በጎቹንና ፍየሎቹን የፍየሎቹን አውራና የበጎቹን አውራ ወቀሳቸው። አደራችሁን ሄዳችሁ አንብቡት። ቃሉን ልድገመው። ሕዝቅኤል 34 ቁጥር 1 ጀምሮ እስከ ፍጻሜ አንብቡት። እኔን ይወቅሳል፣ እናንተን ይወቅሳል፣ ከእናንተ መካከል አለቃ የሆነውን ይወቅሳል። ሁሉም ይወቀሳል። በጎች መካከል ያሉትን አውራ በጎችን ወቀሳቸው። እናንተ ውሃ ታደፋረሳላችሁ፣ ንጹህ ውሃ በጎች እንዳይጠጡ። ፍየሎቹም እንደዚሁ ንጹህ ውሃ እንዳይጠጡ፣ ንጹህ ሳር እንዳይበሉ ታደፋረሰላችሁ፣ ታበላሻላችሁ አላቸው። ዛሬም እኮ በጎቹ እኮ እየተበተኑ ያሉት፣ በጎቹ እኮ መከራቸውን እያዩ ያሉት፣ ጠቦቶቹ መከራቸውን እያዩ ያሉት፣ ግልገሎቹ መከራቸውን እያዩ ያሉት እኮ በአውራ በጎቹ በአውራዎቹ። መቼም ሁሉም መንግስት አይሆን፣ ሁሉም ካህን አይሆን፣ ሁሉም ጳጳስ አይሆን፣ ሁሉም ሰባኪ አይሆን። ያሳፍራል። በቤተ ክርስቲያን የተሰገሰገ ሌባ አለ። በቤተ መንግስት የተሰገሰገ ሌባ አለ። አውራ በግ የተባለ ያ ነው የሚመነሸው። አንድ በረት ውስጥ አንድ ክፉ በሬ ካለ በረቱ በሰላም አያድርም። ሰላም አያድርም። ሁሉንም የሚያስማማ ካልሆነ በስተቀር እነዚያ በሬዎቹ አስቸጋሪዎች ከሆኑ ጥጃዎቹ ላሞቹ መከራቸውን ሲያዩ ነው ያለው። መሪው መልካም ሲሆን፣ መሪው መልካም ከሆነ ከታች ያለው መልካም ይሆናል። መኪና ምንድነው የሚባለው? የመኪና ምንድነው? መሪ አይደል የሚባለው? የመኪና መሪ ፍሬኑ ከለቀቀ ምን ይሆናል? ይጋጫል። በውስጥ ያሉትንም ሰዎች ይጎዳቸዋል። መሪ ማለት ጠንካራ በአራቱ አቅጣጫ የሚመለከት በዚህና በዚህ ያለውን መስታወት ምን እየመጣ ነው ብሎ የሚመለከት፣ በግራ መስታወት በቀኝ መስታወት ምን ይመጣል የሚል የሚመለከት መሆን አለበት። አለበለዚያ በዚህ የሚመጣው መኪና መጥቶ ይገጨዋል፣ ወይ በዚህ የመጣው ይገጨዋል፣ ወይ ፊት ለፊት ይጋጫል። ንቁ መሆን አለበት። የሚገርማቸው ነገር በሀገራችን በጣም ትንሽ መኪና ነው ያለው። የኩዌት ያህል መኪና እንኳን ይኖራል አይመስለኝም። ይኖረናል የኩዌትን ያህል ሩብ አይኖረንም። እርግጠኛ ነኝ አይኖረንም። በጎች ይኖሩናል። በጎችና ፍየሎች፣ ላሞች ሊኖሩን ይችላሉ። ግን የሚገርማችሁ ነገር ከኩዌት በላይ በሺህ የሚቆጠሩ ሰዎች የሚያልቁት እኛ ሀገር። ለምን? ቅድም ወደ ተነሳውበት አጀንዳ፣ ቅድም ወደ ተነሳውበት ምክር ልምጣ። አንድ ወጣት ሰካራም ከሆነ፣ አንድ ወጣት ጠጭ ከሆነ፣ አንዲት ወጣት ጠጭ ከሆነች እንዴት መኪና ልትነዳ ትችላለች? እንዴት መኪና ሊነዳ ይችላል? ይችላል?
ራሱ እየተወዛወዘ ራሱ ያዙኝ እያለ እንዴት ነው ፍሬን ይዞ ሊሄድ የሚችለው? እንዴት ብሎ? አንዳንድ ጊዜ እኮ የሚገርማችሁ ነገር እባክህ ቀስ አድርገን እዳው ስንለው እንኳን አይሰማም። ለምን? እሱ ሌላ ጋር ነው ያለ። እነዚህን ካህን ማስተማር ያስፈልጋል። ካህኑ ማስተማር ያስፈልጋል። መቼም እኔ የራሴን ሃይማኖት ለማቆሸሽ አይደለም። ሰካራሙ በብዛት የማን ልጅ ነው? የኔ የእናንተ? አዎ ሆቴል የምንከፍተው 99 እኛ ነን። ተወደደም ተጠላ ይሄ ሀቅ ነገር። በሆቴሉ ውስጥ ያሉ ብልሽዎች የማን ልጆች ናቸው? እይናገር አልናገር። ጠዋት ከረባት ለብሶ ማታ ጭቃ ለብሶ የሚገባው የማን ልጅ ነው? የማን ልጅ ነው? ክርስቲያን አይደለም? አይደለም ወይ? ነው እኮ ምን እናፍራለን? ይሄ እኮ መናገር እኮ ያስፈልጋል እኮ። እስከ መቼ ደብቀን? አንድ ወንድማችን እዚህ እየመጣ ያስቀድሳል እና ግብፃዊ ነው። ምን አለኝ? አንድ ሰው አንድ ሚመን ከካህኑ ፊት ጠጥቶ ሸቶ ካየው ከሸተተው መስቀል ያሳልሙ ያስወጣዋል። ውጣ ነው የሚባለው። እዚያች አካባቢ እንትናይ ምንድነው እርም ነው የሚባለው፣ በእኛ ሐራም ነው አይደል? ያው እዚያው ነው ዞር አለ እንጂ ያው እና ሰካራሙን ማስተማር ያለበት ካህኑ ነው። ውሸታሙን ማስተማር ያለበት ካህኑ ነው። ሌባውን ማስተማር ያለበት ካህኑ ነው። እውነት ለመናገር 99% 99% እምነት ያላት ሀገር ጀሶ እየቀቀሉ ሲያበሉ አይገርምም? ጀሶ ማን ነው የሚጋግረው? እኛው ምን የምንጋግረው? እውነት ለመናገር ሲተመልከቱት አሁን እንጀራ የሚሸጡት እነማን ናቸው? በብዛት እንደው በብዛት እንበልና እነማን ናቸው? መቼም ታውቁታላችሁ አይደል? ወደ ሳምቡሳ ከርን ነው ትንሽ ፐርሰንታችን የሚቀንሰው እንጂ እንጀራ የምንሸጥ እኛ ነን። በቃ እኛ ነን። ለምንድን ነው ሰው ጠዋት ቤተክርስቲያን እየተሳለመ ከሰዓት ጀሶ እየለወሰ እንጀራ የሚጋግረው? ምንድን ነው? የምን ችግር ነው ብትሉኝ፣ የሥነ ምግባር ችግር ነው። በወጣትነት ያልተማረ ፈሪሃ እግዚአብሔር ያልተማረ ትውልድ ማለት ነው ሌላም ነገር ይሸጣል። ስለዚህ ቅዱስ ጴጥሮስን ኢየሱስ ክርስቶስ በጎችን ጠብቅ፣ ጠቦቶችን ጠብቅ፣ ግልገሎችን ጠብቅ ያለው ሁሉም በሥነ ምግባር እንዲያድግ ነው። ጨፈጨፉ። እናንተ እንጀራ ትጋግሩ፣ የምትጋግሩ ካላችሁ በንጽህና ስሩ። አሳቡሰዋል፣ አትነኳት፣ አሰሯት። አገር ቤትም ስትሄዱ እንደውም ከፍታለሁ የምትሉት ወይ ሻይ ቤት ወይንም ሆቴል ወይ ምናምን አልሆነ በስተቀር ሱቅ እንኳን ከፍታለሁ የሚል ሰው የለም። የሚገርማችሁ ዳቦ ቤት እንትን ብዬ ምናምን የሚል የለም አለ። በአብዛኛው እንደዚያ ነው። ለምን ምን አዚም እንደሆነብን በጣም አስቸጋሪ ነው። ምን ይላል መሰላችሁ? ትንቢተ አሞጽ 7 ቁጥር 15 ላይ እግዚአብሔርም በጎቹን ከመከተል ሁልጊዜ አይርቅም ይላል። በሌላ በኩል ዋናው የእረኛው ኃላፊነትን 3 ኃላፊነቱን እንመልከት። የወንጌል አገልግሎትን ማስፋፋት ነው ዋናው የእረኛው ታላቁ ስራ። ሁለተኛ ስጋዊና መንፈሳዊ መግቦትን መመገብ፣ ቅድም የነገርኳችሁ
በስጋም በነፍስም ጠንካራ ክርስቲያን እንዲሆን። ሶስተኛው ራሱን መጠበቅ። ራሱን መጠበቅ። እኔ ራሴን ካልጠበቅኩኝ እናንተ ልጠብቃችሁ አልችልም። መጀመሪያ እረኛ ራሱን መጠበቅ አለበት። መሪ ራሱን መጠበቅ አለበት። ራሱን ካልጠበቀ እንዴት ብሎ ሊሆን ይችላል? ለምሳሌ አርገውና እኔ ከዚህ ወጥቼ ሄድኩኝ። ከዚያ በኋላ ከሰዓት በኋላ ስታገኙኝ እንደዚህ እየተወዛወዝኩኝ ብታገኙኝ ምንድን ነው የምትሉት? ረጉዳ ምን እንሳለመዋለሁ አይደል የምትሉት? እንደዚህ ያለ እንደዚህ ያለ ገጥሟችሁም ሊሆን ይችላል። ካህን ሆኖ ወይም መነኩሴ ሆኖ ወይም ሰባኪ ሆኖ ተንዘላዝሎ የሚወርቅ ከሆነ ሰካራም ከሆነ ያ በፍጹም በቤተ ክርስቲያኒቱ መኖር የለበትም። ለምን? ራሱ ጠባቂ ያስፈልገዋል። ራሱ ጠባቂ ያስፈልገዋል። ሰው እኮ የሚያዝለው የሚችለውን ነው አይደለም? የሚያዝለው የሚችለውን ነው። አለበለዚያ ሕፃን ወጣቱን ይዘል አይባልም። ልክ እንደዚያ ማለት ነው። ስለዚህ መጀመሪያ ራሱን መጠበቅ ያስፈልጋል። ቅዱስ ጴጥሮስ ራሱን የጠበቀ ነበረ። ጠንካራ ነበረ። ጠያቂ ነበረ። ለዚህም አንተ አለት ነህ ተብሏል። አለት ጠንካራ ነው። የፈለጉትን ነገር ቢጭኑበት ይችላል። ቤት ቢሰሩበት፣ የተለያዩ ነገሮች ቢያደርጉበት ይችላል። አንተ አለት ነህ። በዚህች አለት ላይ ክብርት ቤተ ክርስቲያን ሰራታለህ። የሲኦል ደጆች ሊያጠፏትና ሊያናውጧት አይችሉም። ለአንተ የመንግስተ ሰማያት ቁልፍ ሙፍታ ቁልፍ ተሰጥተው ተመልከቱት። አባቶቻችን ከእምነታቸው አንጻር የእምነታቸው ጥንካሬ የተሰጣቸው የንጉሥ ቁልፍ አይደለም። የንጉሠ ሰማያት ወምድር የሰማይና የምድር ጌታ ቤት ቁልፍ ነው የተሰጣቸው። መንግስተ ሰማያት ቁልፍ ተመልከቱት። ቁልፍ ረቂቅ የሆነ ቁልፍ፣ ያልተጨፈለቀ ያልተሰራ ቁልፍ ነው የተሰጣቸው። ያልተፈተነ ገመድ የሚያስር ቁልፍ ነው የተሰጣቸው። ባህሩን ቀጥ በል ሲሉት ቀጥ ይላል። ሰውን ቀጥ በል ሲሉት ቀጥ ይላል። ባህር የሚቆምላቸው በጥላቸው የሚፈውሱ። ቅዱስ ጴጥሮስ በምኑ ይፈውስ ነበር? በጥላው። ቅዱስ ጳውሎስ በጥላው ይፈውስ ነበር። ዛሬስ በጥላችን እንፈውስ ይሆን ነው ወይ ጥላ ወጊ ነን? ጥላ ወጊ ታውቃላችሁ? ጥላ ወጊ ይባላል። የመንፈስ እንትን ነው። የመንፈስ የክፉ መንፈስ የጋኔን ስራ እና ስለዚህ እረኛውም ኃላፊነት አለው፣ እናንተም ኃላፊነት አለባችሁ። እኔ ኃላፊነት አለብኝ፣ እናንተም ኃላፊነት አለባችሁ። አሁን እዚህ ሀገር ከመጣው በጣም ብዙ ሕፃናት ክርስትና ተነስተዋል። ብዙ ሕፃናት እግዚአብሔር የተመሰገነ ይሁን። እኔ ቤተ ክርስቲያን እዚህ ሀገር 200 ሕፃናት ክርስትና ቢነሱ 200 ቤተ ክርስቲያን ሰርቻለሁ ብዬ ነው የማስበው። መጀመሪያ ሰውን ነው መስራት። ሰውን ከሰራ በኋላ ራሱ ያ ሰው ቤተ ክርስቲያንን ይሰራል። ስለዚህ ሁላችንም ለሀገራችን እንጸልይ። ሀገራችን ሰላም እንዲሆን ሁላችንም በያለንበት ከመነታረክ ወጥተን፣ ከስድብ ወጥተን፣ ከዘረኝነት ወጥተን እንደ ሰው አስበን በእግዚአብሔር ሀገራችንን ሰላም አድርግልን እያለ መጸለይ ያስፈልጋል። ስለነበረ ሰዓት ሁሉ እግዚአብሔር አምላክ ስሙ ዛሬም ዘወትርም የተመሰገነ ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።